በኦሮሚያ ክልል ምስራቅ ወለጋ ዞን ሀሮ ሊሙ ወረዳ የኦሮሚያ ነጻነት ሰራዊት አባልና የቡድን መሪው ኩምሳ ድሪባ ጃልመሮ የቅርብ ሰው የነበሩ ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎም በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ገለጹ። እንደ ነዋሪዎችና የሟች ቤተሰብ ገለጻም መጋቢት 29 ቀን 2017 ዓ.ም በሀሮ ሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የተፈጸሙ ጥቃቶች የሾዴ ሞት ለመበቀል በኦነግ ታጣቂዎች ተፈጽሟል ብሏል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁትና በጋብቻ ከሟች ቤተሰብ ጋር ዝምድና እንዳላቸው የገለጹት በጎርባ ጉዲና ቀበሌ ነዋሪ የሆኑት አንድ ግለሰብ እንደገለጹት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ 10 ሰላማዊ ሰዎች ህይወታቸው ማለፉን አስረድተዋል። የአካባቢ ነዋሪዎች አክለውም በኦነግ ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት አቶ ፈይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴ ለመያዝ የጸጥታ ኃይሎችን ረድተዋል ተብለው ስለተጠረጠሩ ነው ኢላማ ተደርገዋል ሲሉም አክለዋል። የኢትዮጵያ መገለጫ የሆነው ዋልያ በቡድን ተደራጅቶ ያደኑ ሲያርዱ የነበሩ ግለሰቦች በጃና ሞራ ወረዳ አስተዳደር የጸጥታ አካላት በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር ውለዋል። ቫይት ተብሎ በሚጠራ የፓርኩ ክፍል በተደረገ ቅኝት 2 ዋልያ በጥይት በመግደል አርደው በአህያ እየጫኑ እያለ ተደርሶባቸው በተደረገ የተኩስ ልውውጥ 2 በቁጥጥር ስር የዋሉ ሲሆን ቀሪዎቹን ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ ፓርኩ አስታውቋል። በሕግ ቁጥጥር ስር የዋሉ ወንጀለኞች ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ ነው ተብሏል። በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋልያ በተለያዩ ምክንያቶች ቁጥሩ መቀነሱ መዘገባችን ይታወሳል። 19 የትግራይ ሲቪል ሶሳይቲ ድርጅቶች ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያ ስምምነት መፈጸም አለመቻሉን በትግራይ ውስጥ ያለመረጋጋት፣ የፍትሃዊነትና የግጭት ስጋት እንዲፈጠር አድርጓል ብለዋል። ድርጅቱ በመግለጫው ስምምነቱ ከተፈረመ በኋላ በክልል ውስጥ የተፈጠሩ ጉዳዮች በዝርዝር ካቀረቡ በኋላ ከችግሩ ለመውጣት ብቸኛው መንገድ ስምምነቱ ሙሉ በሙሉ መተግበር ብቻ እንደሆነ ገልጸዋል። እነዚህም አንደኛ በትግራይ ክልል ግዛቶች ውስጥ የሚገኙ የአማራ ታጣቂዎችና የኤርትራ ወታደሮችን ጨምሮ ሁሉንም ኃይሎች ያለምንም ቅድመ ሁኔታ በአስቸኳይ ማስወጣት፣ ሁለተኛ ሁሉም ተፈናቃዮች ደህንነታቸው በተጠበቀና በፍቃደኝነት ወደ ነበሩ በመመለስ፣ ሶስተኛ ተፈናቃዮች ላጋጠማቸው ችግር የሚሆነው አስቸኳይ ሰብአዊ እርዳታ ማቅረብ፣ አራተኛ በጦርነት ወቅት ለሚፈጸሙ ወንጀሎች እምነት የሚጣልበት ፍትህ መስጠት፣ አምስተኛ ለትግራይ ሕዝብ የሚሆነውን በትግራይ የሚመራ ግልጽና ሁሉን ያካተተ ፖለቲካዊ ውይይት ማድረግና ስድስተኛ ሰብአዊ መብት መከበሩና መረጋገጡን የሚከታተል ነጻ ዓለም አቀፋዊ ገምጋሚ ቡድን እንዲኖር የሚሉት ናቸው። የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ በወጣው መግለጫ የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትናንት ሚያዝያ 8 ቀን 2017 ዓ.ም ሕገ መንግስቱን በመጣስ ሁመራ የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያን ውል የሚጻረን ዜና ይዞ ወጥቷል አለ። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይ ሕገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋል ብሏል። የኃላፊነት የጎደለው ድርጊት ሕገ መንግስቱን የሚጻረንና የፕሪቶሪያን ስምምነት በቀጥታ የሚጻረን በመሆኑ ተቀባይነት የለውም ሲሉም በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስት ኮርፖሬት የሁሉም ክልሎች ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዝ ኃላፊነት የጎደላቸው የዜና ዘገባዎችን በማረም የህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስቱ ህጋዊ እርምጃ እንዲወስድ እንጠይቃለን ሲሉ የክልሉ ኮሚኒኬሽን መስሪያ ቤት በኩል መግለጫ ወጥቶ ተመልክተናል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። በስራው የተሰማሩ ወጣቶች ወዴት እንደሚሄዱ አናውቅም ብለዋል። በየሁለት ዓመቱ መተካ ግዴታ ነው ተብሏል። የአዲስ አበባ ከተማ ስራና ክህሎት ቢሮ የኛ ስራ ተደራጅቶ የመጣን ወጣት መመደብ ብቻ ነው። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና መውረጃ ስፍራዎች ላይ የተሰማሩ በሺ የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅን አነስተኛና ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በመውጣታቸው ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ እንደተቀመጠላቸው ገልጸዋል።
የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት በቃ። አዲስ አበባ ሚያዝያ 8 ቀን 2017 ዓ.ም ኤፍኤምሲ ከአገልግሎት ውጪ የነበረውን የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ መዋል መቻሉን ተገለጸ። አውሮፕላኑ ከተጣለበት ጥሻ በማንሳት አፕግሬድ ቫን ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመልክቷል። በማይናማር በዲኬቫ ካምፕ የሚገኙ 255 ኢትዮጵያውያን ወደ ሀገራቸው ለመመለስ ያደረጉት ሙከራ ሳይሳካ ቀርቷል። መንግስት በቶሎ ምላሽ ባለመስጠቱ የተበሳጩት እነዚህ ዜጎች በራሳቸው ተነሳሽነት ወደ ታይላንድ ለመሻገር ቢሞክሩም በካምፑ ጥበቃዎች ተመልሰዋል። ኢትዮጵያውያኑ በላኩት መልእክት ምርርስ ይለን ለመውጣት ሞክረን አፈሙዝ ተደቅኖብን ተመለስን፣ ስጋታችን እየጨመረ ነው ብሏል። ከታገቱ በኋላ ከ45 ቀናት በላይ የቆዩ ሲሆን የመንግስት ምላሽ በመዘግየቱ ወደ ቀድሞ አስከፊ ሁኔታ ሊመለሱ እንደሚችሉ ስጋታቸውን ገልጸዋል። የተጎጂ ቤተሰቦች ኮሚቴ በበኩሉ በቶኪዮ የሚገኘው የኢትዮጵያ ኤምባሲ በአስቸኳይ ከዲኬቫ ኃይሎች ጋር በመነጋገር የልጆቹን ዝርዝር ስም ለኒው ዴሊ ወደሚገኘው የኢትዮጵያ ኤምባሲ እንዲያስተላልፍ ጠይቋል። ኮሚቴው አክሎም የኢትዮጵያ አየር መንገድ 495 ዜጎችን ለመመለስ ቃል ቢገባም የቀሪዎቹ 255 ዜጎች ጉዳይ አሳሳቢ መሆኑን አመልክቷል። በመጨረሻም የውጭ ጉዳይ ሚኒስቴር ጉዳዩን በቅርበት እንዲከታተልና ፓስፖርታቸውን የተነጠቁ ዜጎች የጉዞ ሰነድ እንዲዘጋጅላቸው ጥሪ አቅርቧል። ተረጋጉ። በቃ ማውራት ያለበት ተረጋግተህ አውራ። ገቢል ሉቃስ አስኪር ቦስ ያልፋ ነበር ቦስ